ቤተሰቦቼ ጤና ይስጥልኝ ብያለሁ። እንደምን ቆያችሁ? ከዳቮስ ስዊዘርላንድ የሚሰሙ ከአልፔን ከተማ የሚወጡ መረጃዎችን ይዤላችሁ መጥቻለሁ። ብዙ መረጃዎች አሉ። የአውሮፓና የዓለም መሪዎች 3000 የሚጠጉ ዓለማችን ይመራሉ ተብሎ የሚታሰቡ ሰዎች በሁሉም ዘርፍ ያሉት በአሁኑ ሰዓት ስዊዘርላንድ ይገኛሉ። ይቺ የበረዶ ግግር የማይጠፋባት ከተማ አልፔን ትባላለች። በአልፔን ከተማ ላይ ዳቮስ የስብሰባ አዳራሽ ውስጥ 3000 ታላላቅ የዓለማችን ሰዎች አሉ። ከነዚህ ውስጥ 60 የሚጠጉ የሀገር መሪዎች ሲሆኑ ሌሎቹ ደግሞ 850 የሚጠጉ የትላልቅ የዓለማችን ኩባንያዎች ባለቤቶችና ዋና ስራ አስፈጻሚዎች እንዲሁም ደግሞ የበላይ መሪዎች ናቸው። ሌሎች ተጽዕኖ ፈጣሪ ተመራማሪዎች፣ ሳይንቲስቶች እና የቀድሞ መሪዎች የሚገኙበት ስብሰባ እየተከናወነ ይገኛል። ብዙ ንግግሮችን ሰምተናል። የዘንድሮ ምርጥ ተናጋሪ ሆኖ የቀረቡት የካናዳው ጠቅላይ ሚኒስትር ማርክ ካርኒ ናቸው። ማርክ ካርኒ ዓለም ስርዓት እየጠበበ መጥቷል፣ እንደ ቀድሞ አይደለም። ስለዚህ ጋፖችን የማጥበብና እኩልነትን የማስፈን ስራው አሁን እየቀረ መጥቷል። ስለ ዋይድኒንግ ዘ ኢንኢኳሊቲ የሚል ሲስተም ላይ ደርሰናል ነው የምለው። ስለዚህ ሁላችንም በሰማነው መሰረት አሁን በአሁኑ ሰዓት የሚገኘው እውነት ነው። እንደምንመለከተው በጣም ልዩነትን የማስፋት ሂደት ነው የተከታተልን ያለ ነው። ልዩነታችን በጣም እየሰፋ መምጣቱን ነው የሚያየው። ከዚህ ጋር ተያይዞ የቀድሞ የዓለም ስርዓት እየጠፋ ወይም ደግሞ እየከሰመ መሆኑን መረጃ ሰጥቷል። ይህ ረጅም ቪዲዮ ነው። ከዚህ ጋር ተያይዞ አንድ አዲስ ክስተት አለ። ጆን ትራምፕ ይዞ የመጡት አዲስ ቦርድ ኦፍ ፒስ የሚባል ተቋም ይዞ መጥተዋል። አሜሪካዊው ፕሬዝዳንት ዶናልድ ትራምፕ እንግዲህ ሁላችን እንደምናውቀው በአወዛጋቢነታቸውና በኃይለኛነታቸው ይታወቃሉ። ከዚህ ጋር ተያይዞ ለብዙ ዘመናት ሲሞክሩት እንደነበሩት ነባሩን የዓለም ስርዓት ለመቀየር ከዚህ ቀደም በነበራቸው የስልጣን ዘመን ላይ ሞክሮት ያልተሳካላቸውን አሁን ላይ ግን ወደ ጫፍ የደረሱ ይመስላሉ። ከቀድሞው የተባበሩት መንግስታት ድርጅት ኤጀንሲዎችና የተለያዩ ክፍሎች የስራ ክፍሎች እየለቀቁ ያሉት ዶናልድ ትራምፕ ምንድነው ያደረጉት ነገር? በጸጥታው ምክር ቤት በመንግስታቱ ድርጅት የጸጥታው ምክር ቤት ላይ ተሰሚነታቸው እየቀነሰ መምጣቱን ተከትሎ 5 ቬቶ ፓወር ስላለበት ከዚህ ጋር የሚያነጫንጭ ነገር መከተል አልፈለጉም። አሁን ላይ ግን አንድ አካሄድ መረጡ ይመስላሉ። ራሳቸው የቦርድ ስራ አስፈጻሚ ራሳቸው ቬቶ ፓወር ያላቸውን አዲስ ቦርድ ይዘው መጥተዋል። ይህም ደግሞ ቦርድ ኦፍ ፒስ ይባላል። የሰላም ቦርድ ተብሎ የተሰየመው ይህ አዲሱ ድርጅት አነጋጋሪነቱን እየቀጠለ መጥቷል። ለምንድነው አነጋጋሪ የሆነው? እነማን ፈርመዋል? እነማን አልተቀበሉትም? እነማን ጉዳዩን ያጤኑት ነው? ምንድነው ከጀርባ ያሉት? ተፈረመ የተባለው ቻርተሩ ምን ይመስላል የሚለውን ቻርተሩን ተመልክተናል። ባለ 7 ገጽ የሆነው የመስማሚያ ስምምነት 7ቱንም ገጽ ለማየት ሞክረናል። እናንተ ጋር ወደዚህ ልናደርስላችሁ እንጥራለን። አብራችሁ እንድትሆኑ እንጋብዛችኋለን። ከዚያ በፊት ግን ቦርድ ኦፍ ፒስ የሚባለው እሳቤ የመጣው እንደምታስታውሱት የጋዛ ጦርነትን ለማስቆም በተደረገው ነገር አሜሪካ ራሱ ዶናልድ ትራምፕ 20 ነጥቦችን ይዞ መጥቶ ቦርድ ኦፍ ፒስ የሚባል አቋቁማለሁ ብሎ ነበር የመጣው። ይህ ቦርድ ኦፍ ፒስ ተቋቁሞ ጋዛን መልሶ የማልማት ስራና አሜሪካ ጋዛን ተቆጣጥራ የልማት ስራዎችንና እንደገና ደግሞ ወደ ቀድሞ ማንነቷ አሻሽላ ለመመለስ ያደረገችው ጥረት ነው። በወቅቱ ከእስራኤል ጋር በመስማማት ያደረገችው ስምምነት ቢሆንም እስራኤል ግን እስካሁን ድረስ ቅሬታ እንዳላት ይነገራል። ከዚህ ጋር ተያይዞ ነው እንግዲህ በአሁኑ የዳቮሱ ስምምነት ፊርማ ላይ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አልተገኙም። ሀገራቸውን ፕሬዝዳንት ይስሐቅን ልከዋል። ይስሐቅ ተገኝቶ ፊርማ እንዳኖረው ነው የሚነገረው። ምንድነው ይህ ቦርድ ኦፍ ፒስ ለምትሉ ሰዎች እንግዲህ ቦርድ ኦፍ ፒስ በአሜሪካ መሪነት የተለያዩ ሀገራት 1 ቢሊዮን የአሜሪካን ዶላር በማዋጣት የሚሰሩት አዲስ የሰላምና የጸጥታ ምክር ቤት ሆኗል። ይህም የተባበሩት መንግስታት ድርጅትን የሰላምና የጸጥታ ምክር ቤትን ይተካል ተብሎ ይወሰናልና እንደምታስታውሱት የጸጥታው ምክር ቤት ቋሚ አባላት፣ ፐርማነንት ወይም ነን ፐርማነንት አባላት፣ ቬቶ ፓወር ያላቸው ምናምን የሚለው አሰራር አሜሪካ አሁን የተዋጠላት አይመስልም። ከአሜሪካ ካሁኑ የውጭ ጉዳይ ፖሊሲ ጋር ተያይዞ በጣም አላሰራ ስላላቸው ብታምኑም ባታምኑም በተፈራረሙት ፊርማ ላይ ኢቭን የአሜሪካ ፕሬዝዳንት እንኳን ውክልና የለውም። ያለው ማን ነው? ዶናልድ ትራምፕ ብቻ ነው። በውሉ ላይ ያለው የዚህ ቦርድ ቼርማን ዶናልድ ትራምፕ ነው። ዶናልድ ትራምፕ ከስልጣን ቢወርዱም እንደሚቀጥሉ ነው የሚናገረውና ለምንድነው ይሄንን ነገር ማየት ያስፈልገው የሚለውን ጉዳይ ብዙዎች ልታስቡ ትችላላችሁ። because የተባበሩት መንግስታት ድርጅት የጸጥታው ምክር ቤትን የማዳከም ስራ አንዱ አካል ነውና አዲሱን የዓለም ኦርደር የመቀላቀል ጉዳይ ነው። ሁላችን እንደምናውቀው አሜሪካ የጸጥታው ምክር ቤት ላይ ያላትን ጫና ከፍ ለማድረግ ስለፈለገች ነው። ስፔሻሊ ደግሞ ዶናልድ ትራምፕ የግል ፍላጎትና አምቢሽን ስላለው ነው። ከዚህ ጋር ተያይዞ ያሉ ቻርተሮች አላሰሩ ያሏቸው ዶናልድ ትራምፕ አሁን ላይ ደግሞ አንዳንድ ሀገራት መሪዎችን ይዘው ወደ 60 የሚጠጉ ሀገራትን ጋብዘው አዲስ የሰላም ቦርድን አቋቁማለሁ ብሎ ተነስተዋል። በመጀመሪያው ቀን 20 ሀገራት ፈርመዋል። ይሄ ትልቅ አቺቭመንት ነው። በመጀመሪያው ቀን የመንግስታቱ ድርጅት የጸጥታው ምክር ቤትን የምተካ ሌላ ተቋም ለማቋቋም 20 ሀገራት ፈርመዋል። ግብዣ ተደርጎላቸው አንቀበልም ያሉ ሀገራት አሉ። ነገር ግን እስካሁን ድረስ ባለው ሂደት ላይ ምንድነው ተቺዎች ያሉት ኢቭን ኢፍ በዚህ ቦርድ ውስጥ አሜሪካ ያላት ውክልና በዶናልድ ትራምፕ ብቻ ነው እንጂ እንደ አሜሪካ ፕሬዝዳንት የአሜሪካ ፕሬዝዳንት
አባል ይሆናል፣ የአሜሪካ መንግስት አባል ሆኖ ቦርዱን ይመራል የሚል ነገር የለም። ዶናልድ ትራምፕ ቸርማን ነው ይላል። ቸርማኑ የወሰነው ሁሉም ነገር ይፈጸማል ይላል እና ከዚህ ጋር ተያይዞ ነው እንግዲህ ቸርማኑ እንዴት ሀገርን ሊመሩ ይችላሉ፣ ዓለምን ሊመሩ ይችላሉ የሚለው ጥያቄ ውስጥ የገባ ነው። ዶናልድ ትራምፕ ሁላችን እንደምናስታውሰው በዓለም ስርዓት ላይ ባነበራቸው ተጽዕኖ ራሳቸውን ሀያል አድርጎ የማቅረብ ተጽዕኖ የመፍጠር የተሻለ ሀገር የመምራት ፍላጎታቸውን ነው ወደዚህ ስርዓት ያመጡትና እሳቸው ባመጡት አዲሱ ህግ ላይ ምንድነው የጻፉት ነገርና በጣም የሚያስገርመን አንቀጾች አሉ። የተጻፉ ቻፕተሮች 7 ገጽ ነው። ሁላችሁም ልታነቡት ትችላላችሁ። ትላንት ማታ የተፈረመ ነው። ተበትኗል። ሁሉም ሰው እየተመለከተው ይገኛል። ከዚህ ውስጥ አባልነት የሚወሰነው 1 ቢሊዮን የአሜሪካን ዶላር በመክፈል ብቻ ነው። 1 ቢሊዮን የአሜሪካን ዶላር መክፈል የማይችሉ ሰዎች አባል መሆን እንደማይችሉ ነው። አባልነታቸውን ለማስቀጠል ኢቭንፍ እንኳን በ3 ዓመት ነው። 3 ዓመት ማለት እንደምታስታውሰው ዶናልድ ትራምፕ ስልጣን ላይ የሚቆይበት ዘመን ነው። ከዚህ በኋላ ትራምፕ አሜሪካ ፕሬዝዳንት ሆኖ ስልጣን ላይ የሚቆየው 3 ዓመት ነው። ምክንያቱም ይሄ ሁለተኛ ዓመቱን ጨምሯልና አብዛኛውን የአመራር ስራውን ማን ይመራል፣ እንዴት ይመራል የሚወስነው ቼርማኑ ነው ይላል። ይህ ቼርማን ከአሜሪካ ፕሬዝዳንት ማለት ነው የፈለገ ሀገር ከሀገሩ መውጣት ከአባልነት መውጣት ቢፈልግ በሱ ውሳኔ ደብዳቤ ቀጥታ ለቼርማኑ ካስገባ እንደመለቅ ይቆጠራልና መነሻው ምንድነው? የዓለምን ሰላም እናስከብራለን በሚል ሁኔታ ነው። የዓለምን ሰላም ለማስከበር ማን ነው የሚመራው? እንዴት ነው ሀገራት የሚሆኑት? አሁን ለምሳሌ ከአባልነት አባል ለመሆን 1 ቢሊዮን የአሜሪካን ዶላር ማቅረብ ብቻ ነው የሚለው፣ ሌላ መስፈርት የለውም። ይህንን መስፈርት ለአሜሪካው ፕሬዝዳንት ያቀረበ አካል ሁሉ 1 ቢሊዮን ዶላር እስከፈረሙ ድረስ የቦርዱ አባል ይሆናሉ። ግን ከቦርዱ ለመውጣት 4 ቅድመ ሁኔታዎች አሉ ይላሉ። የመጀመሪያው 3 ዓመት ነው። 3 ዓመት በኋላ ሁሉም ከቦርዱ ይወጣሉ። እንደገና ውል መታደስ አለበት ይላሉ። ያን ውል የሚያድሰው ዶናልድ ትራምፕ ብቻ ነው። ሁለተኛው ደግሞ ፈልገው አመልክቶ መውጣት የሚፈልጉትን ይጠቅሳል። ሶስተኛ ግን ትራምፕ ራሱ ይውጣ ብሎ የወሰነው ወይም ቸርማን ተብሎ የተጠቀሰው በስምምነቱ ላይ ዶናልድ ትራምፕ ነው። እሱ ከአባልነት ይውጣ ብሎ የወሰነው ነገር ቬቶ ፓወር አለው ይላል ትራምፕ እና ሌሎቹ ግን 3/4ኛው አባላት የተስማሙበት ሊሆን ይችላል ይላል። መጨረሻው ደግሞ ምንድነው? ቦርድ ኦፍ ፒስ ወይም የሰላም ቦርዱ በሚፈርስበት ጊዜ አባላት ሊወጡ ይችላሉ የሚል ሁኔታ ነው ያለው። እነኚህ አባል ሀገራት ካሁን በኋላ የጸጥታው ምክር ቤትን ይተካል የሚል ሀያል የሆነ ጠንካራ የጸጥታ ምክር ቤት ለማቋቋም ነው እየተሯሯጡ ያሉትና በዚህ አርቲክል 3 በቦርዱ ቻርተር አርቲክል 3.2 ላይ ቸርማን ይላል ዶናልድ ትራምፕ አለቀና ዶናልድ ትራምፕ የመስራች የቦርዱ ሊቀመንበር ሆኖ ይቀጥላል ይላል። እሱ መተካት ቢፈልግ እንኳን ዶናልድ ትራምፕን የምተካው ራሱ ዶናልድ ትራምፕ ያመነበት መሪ መሆኑ ታይቶ ነውና የዶናልድ ትራምፕ የአገልግሎት ዘመን ቢያልቅ እንኳን መሪውን እሱ ያመነበትን ለመተካት እንደተዘጋጁ ነው የሚናገረው። ሌላው ኤግዜኪቲቭ ስራ አስፈጻሚ የሚባሉ አካላት አሉ። እነሱን ደግሞ የሚሰይመውና የሚያቆየውም ያው እንደተለመደው ዶናልድ ትራምፕ ነው። ይሄ በዓለማችን ያልተጠበቀ ክስተት ነው። በዚህኛው የዳቮስ ስብሰባ ላይ ማንም ሰው ያልጠበቀው ነገር የጸጥታው ምክር ቤትን የምተካ ተቋም እናቋቁማለን የሚሉት እና አሜሪካ ይህንን ነገር የሚያደርጉት የመጀመሪያ ኢምፕሊሜንቴሽን የሚጀምረው ጋዛ ላይ ቢሆንም ጋዛን መልሶ የማልማት ማለት ሌሎቹ የጋዛ ወይም የእስራኤል ተቃዋሚዎች የሚሉት ምንድነው? ጋዛን የመሻሸጥና የማግባባት ሁኔታ ላይ ነው የተደረገው ስብሰባው ይላሉ። ረጅም ነገሮች አሉ፣ ብዙ ርዕሰ ጉዳዮች አሉ፣ ትችቶች ከብዙ አቅጣጫ የደረሱ ነው። ይህንን ታዲያ ጉዳይ ተቀብለው የፈረሙ ሀገራት እነማን ናቸው? ለምሳሌ 20 ሀገራት በመጀመሪያው ቀን ፈርመዋል። የሚገርማቸው ነገር ከመካከለኛው ምስራቅና ከአፍሪካ ባህራን አለች፣ ግብጽ አለች፣ እስራኤል አለች፣ ጆርዳን አለች፣ ኩዌት አለች፣ ከአፍሪካ ሞሮኮም አለች፣ እንደገና ኳታር፣ ሳውዲ አረቢያ፣ ተርኪ እና ዩናይትድ አረቦች ፈርመዋል ይላል። ከአሜሪካ ከሚገኙት አርጀንቲና እና ፓራጓይ እንደገና ደግሞ አሜሪካ ዶናልድ ትራምፕን ጨምሮ ፈርመዋል። የሚገርማችሁ ነገር አውሮፓ ላይ የነበሩት የቀድሞ የምዕራባውያን አውሮፓውያን ያሉት ሀገራት ሁሉም እየሸሹ ግን ምስራቅ ላይ ያሉ የአውሮፓ ሀገራት ለምሳሌ አልባኒያ፣ አርሜኒያ፣ አዘርባይጃን፣ ቤላሩስ፣ ቤልጅየም ከምዕራብ ገብታለች፣ ቡልጋሪያ፣ ሃንጋሪና ኮሶቮ ናቸው እንግዲህ የፈረሙት። ከኢሲያ ደግሞ ሮጦ መጥቶ የፈረሙት ኢንዶኔዥያ፣ ካዛክስታን፣ መንጎሊያ፣ ፓኪስታን፣ ኡዝቤኪስታን እና ቪየትናም ናቸው። ነገር ግን ይህን ነገር እንዲፈርሙ ግብዣ ቀርቦላቸው አንፈልገውም ያሉ ሀገራት ፈረንሳይ አልፈልግም ብላለች፣ ኖርዌይ አልፈልግም ብላለች፣ ስሎቬኒያ አልፈልግም ብላለች፣ ስዊድን አልፈልግም ብላለች፣ ታላቋ ብሪቴንም ደግሞ አልፈልግም ብላለች። ከዚህ ጋር ተያይዞ ከአሜሪካ ጋር ባላቸው ሰጣ ገባ የሚታወቁት የካናዳው ጠቅላይ ሚኒስትር ማርክ ካርኒ በዚህ ጉዳይ ላይ እያጤንን ነው፣ ድጋሚ አስለብ ብለን እንገባለን ብሏል። ነገር ግን ለመግባት ከደጃፍ ስምምነት የቃል ስምምነት ቨርባል አግሪመንት ያደረጉት የራሻው መሪ ቭላዲሚር ፑቲን እና የቻይናው መሪ ደግሞ ሺ ጂንፒንግ ናቸው። ከዚህ ጋር ተያይዞ ዳቮስ ላይ የተደረጉ ያለው ትላልቅ ስብሰባዎች እንደተመለከትነው ሁላችንም የቀድሞ ልዩነቶችን የሚያሰፉ ዋይድኒንግ ዘ ኢንኢኳሊቲ ወይም ደግሞ ኖት ነን ጋፒንግ የሆነ ስብሰባ እየተደረገ እንደሆነ ነው መረጃዎች የሚያሳዩት። ለምንድነው ዓለም ወደዚህ ስርዓት የመጣችው ወደዚህ ሲስተም የመጣችው የሚሉ ሁላችን አነጋጋሪ ሁኔታ አለ። ያልተገኙ መሪዎች ብዙ አሉ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ጨምሮ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ፣ የብራዚሉ ፕሬዝዳንት ሉላ ዳ ሲልቫ
በዚህ ጉባኤ ስብሰባ ላይ አልተገኙም። ሌሎች የሀገራት መሪዎችም ያልተገኙ እንዳሉ ይታወቃል። አቡላነኝ ስለ ዳቮስ ያወራ ነው እጅግ አሳሳቢ ዓለም አቀፍ ውሳኔዎች ስለሚወሰኑበት ነው። ዳቮስ ቅንጡ የበረዷማ ከተማ ነች። እጅግ ያማረች የጥንታዊ ከተማ ነች። እዛ እየተዝናኑ የሚገኙበት ሆቴል 130 ዓመት ያስቆጠረና ያገለገለ ሆቴል ነው። በየዓመቱ ስብሰባ ይከናወናል። ላለፉት 50 ምናምን ዓመታት የዳቮስን ስብሰባ እስከ 60 ዓመታት የሚጠጋ ያስተናገዱ ሆቴሎች አሁንም አሸብርቀው ይገኛሉ። ዓለም እንዲህ የተሽከረከረች ነው። እንግዲህ የጸጥታው ምክር ቤት ተቀይሯል አልተቀየረም አብረን የምናየው ነው። ነገር ግን አዲስ የወጣው ውል ስምምነትና የተመለከትነው በዚያ ልክ እየሄደ እንደሆነ ያሳያል። አቡላነኝ ስለ ምርጫ ወሬዎች እንመጣለን። ዳቮስ ላይ ያሉ ቴክኖሎጂ ወሬዎች፣ ሌሎችንም ተመልሼ እመጣለሁ። ረጅም ቪዲዮ ስለሰራ በጣም ይቅርታ ጠይቃለሁ። አብራችሁን ሁኑ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ እንተባበሩን ለማስታወስ ወዳለው መልካም ጊዜ